በዚህ 7 ቀን የምትጠባበቁት ነገር እጃችሁ ላይ ይገባል። አንዳንዶች የውጭ ሀገር ቪዛ፣ አንዳንዶች ውጭ ሀገር ላይ አሳይለም ጠይቃችሁ ወረቀት እየጠበቃችሁ ላላችሁ ሰዎች እግዚአብሔር እንደዚህ ይላችኋል። በየትኛውም አቅጣጫ በስራም አፕላይ አድርጋችሁ አፕሩቫል ወይንም ኢንተርቪው አድርጋችሁ መልስ እየጠበቃችሁ ላላችሁ ሰዎች የሰማይ አምላክ እግዚአብሔር በዚህ 7 ቀን ያስደንቃችኋል። የምትሰሙት ደግሞ ዲክላይን ፌለሪቲ ሳይሆን የምትሰሙት አፕሩቭ አክሴፕትድ ኮንግራቹሌሽን ነው። አሜን ላላችሁ በኢየሱስ ስም ይሁንላችሁ። ስፔሻሊ በጣም በመንፈሴ አሁን የማየው ምንድነው ውጭ ሀገር ላይ የሌላ ሀገር ቪዛ እየጠበቃችሁ ያላችሁ፣ ደግሞ እዛው ሀገር ላይ ሆናችሁ አሳይለም እየጠበቃችሁ ያላችሁ ሰዎች ወረቀቱ ግዴታ ያስፈልጋችኋል። አንዳንዶች 10 ዓመት 5 ዓመት 3 ዓመት 2 ዓመት ረጅም ዓመታት ምንም ያንን ወረቀት በፍለጋ እድሜያችሁ እያለቀ ነው፣ ዘመናችሁ እያለቀ ነው፣ ወጣትነታችሁ እያለቀ ላለ ሰዎች እግዚአብሔር እንደዚህ ይላችኋል። ይሄንን ጸሎት ከጸለይኩ በኋላ ከዚህ 7 ቀን በኋላ በኢሜላችሁ መልካም የምስራች፣ በስልኮቻችሁ መልካም የተአምራት ድምፅ እግዚአብሔር ሲያሰማችሁ አያለሁ በጌታ በኢየሱስም። አሜን ላላችሁ እህቶቼ ወንድሞቼ ከስር ኮሜንት ሴክሽን ላይ እንደዚህ ብላችሁ ጻፉ። አሜን በኔ ላይ ሆነ፣ አሜን በኔ ላይ አፕሩቫል፣ አሜን በኔ ላይ አክሴፕትድ ብላችሁ ጻፉ። በኢየሱስም ተፈጸመ።